ሰው ለመሆን አትሰቃይ። በጣም የተስተካከለ ሰው የሆነ አለ አይደለ? በጣም በሰው ዘንድ ጥሩ ሆኖ ለመታየት በጣም የተከበረ ተውባክ። ሐዋርያት በሕዝብ ፊት በሸንጎ መሃል ተገራፊ ነበሩ። ትልልቆች ናቸው፣ ባለትዳሮች ናቸው። እነ ጴጥሮስ በእድሜም ገፋ ያሉ ናቸው። በሸንጎ መሃል እየተቆጠረ 1 2 እያለ ሲገረፍ በአደባባይ ለነሱ ውርደት ያለ ክብር መሆን እንጂ በሰው ፊት መገረፍ አይደለም። ክብር ማንነትህን ስታሞጋግሰው አይደለም፣ ከፕሬዘንስ ጋር ስትቆም ነው እንጂ። ዛሬም ይሄን መንፈስ የሐዋርያቱን መንፈስ በቅዱሳን ላይ የወረደው ያ የእግዚአብሔር መንፈስ ብዙ የማያስወራ የሚከድን ክብር በኢየሱስ ስም በላያችን ላይ ይግባብን። አሁን ዘኔ እያወራ እንደሆነ አላስብም። የእግዚአብሔር መንፈስ ራሱ በትክክል ተቆጣጥሮኝ ይሰማኛል፣ በእውነት ይሰማኛል። ስለዚህ ስምህን ለማስጠራት ስማችንን እናስጠራ ብለህ የምትገነባው ግንብ አይኑርህ። እሺ ሰልፍለስ ሁን። ይሰማችኋል? እናንተ አገልጋዮች ትልልቅ የምትሆኑ ስትጠፉ ነው፣ የምትኖሩ ስትጠፉ ነው፣ ከፍ የሚያደርጋችሁ ስትጠፉ ነው። የሚያጠፋ ክብር፣ የሚቆጣጠር ክብር፣ እንዲህ አይነት ፈተና፣ እንዲህ አይነት ስቃይ፣ እንዲህ አይነት በሰው ዘንድ የተለየ ሰው ሆኖ ታዋቂ ሰው ሆኖ ፌመስ ምን ያደርግልሃል?